ሰላም የተወደዳችሁ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በማዕከላዊ ኢትዮጵያ ክልል በጉራጌ ዞን የቤት ውስጥ ውሃ ማጣሪያ ወይም BSF ፕሮጀክትን ይፋ አደረገ። ተጨማሪ መረጃ አለን። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የሚገኙ 5000 አባወራዎችን ተጠቃሚ የሚያደርግ የቤት ውስጥ ውሃ ማጣሪያ ፕሮጀክት በይፋ ተጀምሯል። ፕሮጀክቱን ያስጀመረው የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከሳማርታን ፐርስ ካናዳ ጋር በመተባበር ሲሆን ለፕሮጀክቱ 54 ሚሊዮን ብር የሚደርስ በጀት ተመድቦለታል። ለአንድ ዓመት የሚቆየው ፕሮጀክቱ በጉራጌ ዞን በተመረጡ 4 ወረዳዎች የሚተገበር ሲሆን ትላልቅ የውሃ መሰረት ልማቶች የሌሎች የገጠር ማህበረሰቦች የተሻለ የመጠጥ ውሃ አማራጭ ለማቅረብ ያለመ ነው። የኮሚሽኑ የዋሽ ክፍል ፕሮጀክት ማናጀር አቶ ቸርነት ብርሃኑ እንደገለጹት የባዮሳንድ ፊልተር ቴክኖሎጂ ያልተጣራ የውሃ ምንጭን በቤት ውስጥ ለማጣራት የሚያስችል ከፍተኛ ወጪ የማይጠይቅ ቴክኖሎጂ ነው። በተለይ የወንዝና የምንጭ ውሃን ያለ ማጣራት ለመጠጥ በመጠቀም ሊከሰቱ የሚችሉ የውሃ ብክለትና ተያያዥ የጤና ችግሮችን ለመቀነስ ቴክኖሎጂው ጠቃሚ መሆኑን አቶ ቸርነት ገልጸዋል። የማዕከላዊ ኢትዮጵያ ክልል የውሃ መስኖ ማዕድ ቢሮ ኃላፊ ከፍተኛ አማካሪ አቶ ኃይሌ ደዌ በበኩላቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን ለክልሉ ዋና የልማት አጋር ሆና ማገልገሏን እንደቀጠለች ነው ብለዋል። የንጹህ ውሃ አቅርቦትን በተመለከተ የቀረው ይህ አቀራረብ የማህበረሰቡን ጤናና የዕለት ተዕለት ኑሮ በቀጥታ ለማሻሻል የሚያግዝ መሆኑንም አቶ ኃይሌ ጠቁመዋል። የክልሉ አስተዳደርም ለፕሮጀክቱ ስኬታማነት ትግበራ ሙሉ ድጋፍ እንደሚያደርግ ከዞንና ከወረዳ አመራሮች ጋር በመቀናጀት ቁጥጥርና ክትትል እንደሚያካሂድ አረጋግጧል። የጉራጌ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አየለ ፈቀደ በበኩላቸው ፕሮጀክቱ በወንዝና በምንጭ ውሃ ላይ ጥገኛ ለሆኑ ማህበረሰቦች የተሻለ የውሃ አማራጭ በመስጠት በውሃ ወለድ በሽታዎች ሊመጡ የሚችሉ ችግሮችን ለመቀነስ እንደሚያግዝ ገልጸዋል። ኮሚሽኑ ቀደም ሲል በአረቅት እንደጋኝ አበሽጌ ጉመርና ቻሃ ወረዳዎች የውሃ አቅርቦት በሳኒቴሽን የንጽህና ማስተዋወቅ እንዲሁም የወጣቶችን የስራ ዕድል ፈጠራ ስራዎች ማከናወኑ ተገልጿል። በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ የተገኙት የመሃል ሸዋ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ አቶ ደንደር በስር ፕሮጀክቱ በአካባቢው ያለውን የንጹህ ውሃ ችግር ለመቅረፍ ቀጥተኛ አስተዋጽኦ እንዳለው ተናግረዋል። ቤተክርስቲያኗ ማህበራዊ አገልግሎቷን ከልማት ስራዎች ጋር በማቀናጀት ለማህበረሰቡ የሚጠቅሙ ተግባራትን ማጠናከር እንደምትቀጥል ገልጸዋል። የመሃል ሸዋ ቃለ ሕይወት ቤተክርስቲያን ለአዲሱ የባዮሳንድ ፊልተር ፕሮጀክት ትግበራ ሙሉ ድጋፍ እንደሚያደርጉ ማረጋግጣለች። በዚህ በአንድ ዓመት የፓይለት ፕሮጀክት 5000 አባወራዎች ከንጹህ የመጠጥ ውሃ አገልግሎት ተጠቃሚ እንደሚሆኑ ተገልጿል። በአራት ወረዳዎች አካባቢ ላይ ማህበረሰቡ የሚጠቀማቸው የንጹህ መጠጥ ውሃዎች ጤንነታቸው የተጠበቀና ንጹህ ውሃ እንዲጠጡ የሚያስችል የውሃ ማጣሪያ ቴክኖሎጂ ወይም ደግሞ ባዮሳንድ ፊልተር ምንለው ቴክኖሎጂ በእነዚህ በአራት ወረዳዎች ላይ ፓይለት የሆነ ፕሮጀክት ለአንድ ዓመት የሚቆይ ፓይለት የሆነ ፕሮጀክት ይዞ የመጣበት ሂደት አለ። አቅራቢያቸው ላይ ንጹህ ውሃ የሌለ ከወንዝ ከምንጭ ምናምን ቀድተው የሚጠቀሙ እንዲሁም ይህን ቴክኖሎጂ በአቅምም ደረጃ አቅም ላይ የሌላቸው ሰዎች ተመርጦ በአራት ወረዳዎች ላይ 5000 ያህል ባዮሳንድ ፊልተር ታድለው ስለዚህ በዚህ ባዮሳንድ ፊልተር ውሃ የተጣራ ውሃ እንዲጠጡና ጤንነታቸው የተሟላ ጤንነት እንዲኖራቸው የሚያስችል ፕሮጀክት ነው ዛሬ ላውንች እያደረግን ያለ ነው። ያው እንደሚታወቀው የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በመላው ሀገሪቱ በርካታ የልማት ስራዎችን እየሰራች ትገኛለች። ከዚህም አንዱ የዋሽ ፕሮግራም ስራዎች ናቸው። በአሁኑ ሰዓት በኢትዮጵያ ማዕከላዊ ክልል በጉራጌ ዞን የውሃ ፕሮግራሞችን እየሰራች ያለችበት ሁኔታ አለ። ስፔሲፊካሊ ደግሞ በአሁኑ ሰዓት በዛሬው ቀን ላውንች አድርገን የጀመርነውን የባዮሳንድ ፊልተር የቤት ውስጥ የውሃ ማጣሪያ ቴክኖሎጂን ታሳቢ በማድረግ የሚሰራ ፕሮጀክትን ላውንች አድርገን ጀምረናል። ይህ ፕሮጀክት የፓይለት ፕሮጀክት ሲሆን ከሳማርታን ፐርስ ካናዳ ዶነሮች የተገኘ የገንዘብ ድጋፍ የሚሰራ ፕሮጀክት ነው።
ፕሮጀክቱ የአንድ ዓመት ፕሮጀክት ሲሆን ጠቅላላ በጀቱ ወደ 54 ሚሊዮን የኢትዮጵያ ብር ነው። ተደራሽ የሚያደርገውም በጉራጌ ዞን በ4 ወረዳዎች ላይ ወደ 5000 የሚሆኑ አባወራዎችን ተደራሽ የሚያደርግ ነው። እንግዲህ ዛሬ እግዚአብሔር ረድቶን የቢኤስኤፍ ፕሮጀክት በዞናችን ወይም በማልሻ ቃለ ቤተክርስቲያን በምታገለግልባቸው አካባቢዎች ይህንን ፕሮጀክት ማስከፈት ስነስርዓት ላይ እንገኛለን። ከሁሉ አስቀድሜ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር እድሉን ስለሰጠን ለዞናችንም ለቤተክርስቲያናችንም፣ ምክንያቱም እንዲህ አይነት ስራዎች ከምንም ይልቅ ለወንጌል በር የሚከፍቱ እንደመሆናቸው እናምናለን። በተለይም በአሁኑም ጊዜ ቤተክርስቲያናችን ወንጌል ለመስራት በር ከፋች ፕሮጀክቶች እጅግ ወሳኝ እንደመሆናቸው በአንድ በኩሉ ማህበረሰብን ይደግፋሉ፣ ማህበራዊ አገልግሎቶችን ቤተክርስቲያን ይህንን ኃላፊነቷን ትወጣለች። በሌላ ክንፉም ደግሞ ለወንጌል በር የሚከፍትልን ፕሮጀክት በመሆኑ እግዚአብሔር ይህንን እድል ስለሰጠን፣ እንዲሁም የኢትዮጵያ ቃለ ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ይህንን እድል ወደኛ ይዘው ስለመጡ፣ እንዲሁም ደግሞ ከቤተክርስቲያናችን ከኢትዮጵያ ቃለ ቤተክርስቲያን ጋር አጋር በመሆን ይህንን በሀገር ውስጥም በሀገር ውጭም ይህንን እየረዳችሁን እያገዛችሁን ያላችሁ አካላቶች ዶኖሮቻችን ስለ እናንተ እጅግ ደስተኞች ነን። እግዚአብሔር እናመሰግናለን። ስሜ ኃይሌ ደዊ እባላለሁ። የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ቢሮ የቢሮ ኃላፊ አማካሪ ነኝ። አጠቃላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ዘርፍ በተመለከተ በክልሉ በተለያዩ ቦታዎች የተለያዩ ተግባራት ሲያከናውን የቆየበት ሁኔታ አለ። ይሄ ያው እንደ ሀገርም መንግስት የጀመራቸው ጉዞዎች የሚያግዝ ፕሮጀክት ነውና በመንግስት በጣም በርካታ ነገሮች እየተከናወኑ ነው። በተመሳሳይ በህብረተሰብም እንደዚሁም በአጋር ድርጅቶች በርካታ ተግባራት እየተከናወኑ ነው። በአጋር ድርጅቶች በርካታ ስራ ከሚሰሩ ተቋም ደግሞ አንዱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። እንደ ክልላችን በምናይበት ጊዜ ያው በዝርዝር በተለያዩ አካባቢዎች በተለያዩ ዞኖች በርካታ ተግባራት ከንጹህ መጠጥ ውሃ፣ ከትምህርት፣ ከጤና ጋር ተያይዞ በጣም በርካታ ተግባራቶች ሲያከናውን የቆየበት ሁኔታ አለና በዚህም በርካታ የማህበረሰብ ተጠቃሚ ያደረገበት ሁኔታ እንደነበር ይታወቃል። ዛሬ ላውንች የሚደረገው ይሄ ቢኤስኤፍ በዋሻዋ የማጣራት ሂደት ላይ ይህንን በተለይ በዚህ በጉራጌ ዞን በ4 ወረዳዎች ናቸውና ተግባራዊ የተደረጉ ያሉትና ይሄ በአካባቢ ያለው በተለይ ሰርፌስ ዋተር የምንለው በተለያዩ አጋጣሚ የምናገኛቸው ውሃዎችን ማህበረሰቡ በአግባቡ አጣርቶ ማህበረሰቡ ተጠቃሚ የሚያደርግ ፕሮጀክት ነውና ይህንን ፕሮጀክት አጠናክሮ ማስቀጠል ያስፈልጋልና በዚህ በክልሉ በኩል ተገቢ የሆኑ አስፈላጊ የሆኑ ድጋፎች ክልሉ ያደርጋል። በተመሳሳይ የታችኛው መዋቅርም ከዞኖችም ከወረዳዎች ጋር ተግባሩ አቀናጅተን የምንመራበት ሁኔታ ይፈጠራል ብለን ነው የምናስበውና ፕሮጀክቱ በአጠቃላይ በርካታ ሰዎች ተጠቃሚ የሚያደርግና ወቅቱና ጊዜው የሚመጥን አስፈላጊ ፕሮጀክት የሚል ሀሳብ ነው ያለን። በጥቅሉ ቤተሰብ ውስጥ ወይም ደግሞ በሃውስሆልድ ላይ በተለይ ደግሞ ግራውንድ ወተርን፣ ስፕሪንግ ወተርን እና እንዲህ ታላላቅ በጀት የሚፈልጉ ፕሮጀክቶችን ማድረግ የማይችሉ ማህበረሰብ ላይ ጥሩ የሆነ ኮስት ኢፌክቲቭ የሆነ ቴክኖሎጂ ሲሆን አንድ ማህበረሰብ ወንዝን ወይም ደግሞ የዝናብ ውሃን ከከብቶች ጋር እየጠጣ ያለበት ሁኔታ የምናይበት ሁኔታ ይኖራል እና ይህ ውሃ ባለበት ቦታ ላይ ይህንን ውሃ አጣርቶ ንጹህ የመጠጥ ውሃ አድርጎ መስጠት የሚችል ቴክኖሎጂ ነው። ይህ በትክክል ከተተገበረ በቀጣይ ደግሞ 4-5 ዓመታትን ተደራሽ ማድረግ የሚችል ትልቅ ፕሮጀክት የምንሰራበትን ሁኔታ እቅድ አድርገን የያዝን ያለንበት ሁኔታ ነው የሚኖረው። የ70ኛ ዓመት የምስረታ በዓሉን እያከበረ የሚገኘው የጌጃ ቃለ ሕይወት ቤተ ክርስቲያን በስሩ የሚገኘው ጌጃ መጽሐፍ ቅዱስ ኮሌጅ ለመጀመሪያ ጊዜ በማስተርስ የትምህርት መርሃ ግብር ተማሪዎችን በደማቅ ስነ ስርዓት አስመረቀ።
ተጨማሪ ዝርዝር መረጃ አለ። 70ኛ ዓመት የምስረታ በዓሏን እያከበረች የምትገኘው የኢትዮጵያ ቃለ ሕይወት ቤተክርስቲያን የጌጃ ቃለ ሕይወት አጥቢያ ቤተክርስቲያን በስሯ የሚገኘው ጌጃ መጽሐፍ ቅዱስ ኮሌጅ ለመጀመሪያ ጊዜ በማስተርስ መርሃ ግብር ያስተማራቸውን ተማሪዎች አስመርቋል። የጌጃ መጽሐፍ ቅዱስ ኮሌጅ በወንጌላዊ ኬዳሞ ሜቻቶ ራዕይ የተጀመረ ሲሆን ከሰርተፍኬት ደረጃ ተነስቶ አሁን ላይ በማስተርስ የማስተማር ደረጃ ላይ ደርሷል። በዘንድሮ የምረቃ መርሃ ግብር ለመጀመሪያ ጊዜ በማስተርስ መርሃ ግብር ምሩቃንን ማስመረቁን ኮሌጁ በትምህርት ጉዞ አዲስ ምዕራፍ መጀመሩን ያመላክታል። በጌጃ መጽሐፍ ቅዱስ ኮሌጅ የ2018 ዓመት የምረቃ መርሃ ግብር በምስጋናና በጸሎት ተጀምሯል። የጌጃ ቃለ ሕይወት ቤተክርስቲያን ሰብሳቢ ፕሮፌሰር ብርሃኑ ቁጢሶ በጸሎት መርሃ ግብሩን ያስጀመሩ ሲሆን የኮሌጁ ፕሪንሲፓል መጋቢ አሳምነው አለሙ ለተመራቂዎች የእንኳን ደስ ያላችሁ መልእክት አስተላልፈዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ የእግዚአብሔርን ታማኝነት በመረዳት እንመላለስ በሚል ርዕስ ኢሳይያስ ምዕራፍ 4 ላይ መነሻ በማድረግ የእግዚአብሔርን ቃል አካፍለዋል። በመርሃ ግብሩ ላይ የቤተ ክርስቲያኒቱ ዘማሪ ሆነው ዘማሪ በረከትና ተጋባይ ዘማሪያን የሆኑት የገነት ቤተ ክርስቲያን መዘምራን በዝማሬ ጌታን አክብረዋል። በምረቃ መርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበን ጨምሮ የቤተ ክርስቲያኒቱ የቦርድ አባላት፣ ከተለያዩ የስነ መለኮት ኮሌጆች ተጋብዘው የመጡ ፕሪንሲፓሎች፣ ተመራቂዎች፣ የቤተ እምነት መሪዎች፣ የተመራቂ ቤተሰቦች ተገኝተዋል። በ2018 ዓመት የምረቃ መርሃ ግብር በማስተርስ በዲግሪ መርሃ ግብሮች የተማሩ ተማሪዎች ተመርቀዋል። የምረቃ መርሃ ግብሩን ተከትሎ የቃል ኪዳን ማስገባት ስነ ስርዓት የተካሄደ ሲሆን ስነ ስርዓቱንም የጌጃ ቃለ ሕይወት አጥቢያ ቤተ ክርስቲያን ዋና መጋቢ የሆኑት ተስፋዬ ገመቹ መርተዋል። ተመራቂዎችም ከዚህ በኋላ አዲስ የአገልግሎት ምዕራፍ እንደጀመሩ በመግለጽ በትምህርት ያገኙትን እውቀት በታማኝነት ለአገልግሎት እንዲያውሉ ተናግረዋል። ከፍተኛ ውጤት ላስመዘገቡ ተማሪዎችም ሽልማት ተበርክቷል። የመዝጊያ ንግግርና ጸሎት የቤተ ክርስቲያኒቱ የቦርድ ሰብሳቢ የሆኑት መጋቢ ደበበ ይርጋ አድርገዋል። ጌጃ መጽሐፍ ቅዱስ ኮሌጅ በማስተርስ መርሃ ግብር ምሩቃንን ለመጀመሪያ ጊዜ ማስመረቁ ከሰርተፍኬት ጀምሮ ያደረገው የትምህርት ጉዞ ወደ ከፍተኛ የትምህርት ደረጃ መሸጋገሩን ያሳያል። የጌጃ መጽሐፍ ቅዱስ ኮሌጅ ላለፉት 52 ዓመታት ተማሪዎችን ለቤተ ክርስቲያን ለሀገር ሲያሰለጥን ቆይቷል። ዛሬ ደግሞ በተለየ ሁኔታ ለመጀመሪያ ጊዜ አዲስ ፕሮግራም የማስተርስ ፕሮግራም ተመራቂዎችን በመጨመር በትልቅ በዓል አድርገናል። እግዚአብሔር ረድቶን የምስጋና ጊዜያችንን አሳልፈናል። ታላቅ የምስጋና ጊዜ፣ ጌታን የማክበር ጊዜ ነበር ያሳለፍ ነው። በዚህ ኮሌጅ ተማሪዎቻችን በቀዳሚነት የእግዚአብሔርን ቃል በጥልቀት እንዲመለከቱ ትኩረት ሰጥተው እንዲመለከቱ ይማራሉ። ዋናው የትኩረታችን ማዕከል መጽሐፍ ቅዱስ ነው። የእግዚአብሔርን ቃል በትኩረት መመልከት፣ ጊዜ ሰጥቶ ማጥናት፣ በመጽሐፉ በኩል ደግሞ የከበረውን ጌታ እንዲመለከቱ ነው የሚማሩት። ያዩትን አምላክ ደግሞ በጉባኤ ቃል እንደመጣልንም እንዲያመልኩት፣ እንዲወዱት፣ ይህ አምላክ የሚወደድ የሚመለክ አምላክ ነው የሚለውን በተግባር እንማራለን። የዘንድሮውን በዓል ምረቃ ልዩ የሚያደርገው የጌጃ ቃለ ሕይወት ቤተክርስቲያን 70ኛ ዓመቷን በምታከብርበት በበዓል ወቅት ነው ያካሄድ ነው። ሙሉ ወሩ የበዓል ወቅት ነው። የ70ኛ ዓመቷ ክብረ በዓል እየተከበረ ነው። ይሄ ኮሌጅ ቤተክርስቲያኗ 18 ዓመቷ እያለ የተጀመረ ኮሌጅ ነው። በዚህ ልዩ በዓል 70ኛ ዓመቷን ስታከብር ኮሌጁም 52ኛ ዓመቱን እያከበረ በልዩ ሁኔታ ጌታን እያመሰገን ነው። ሌላው ልዩ የሚያደርገው ደግሞ የማስተርስ ፕሮግራም ለመጀመሪያ ጊዜ ማስመረቃችን። እኔ የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ አካዳሚክ ዲን ነኝ። መስፍን ካሳ እባላለሁ። እንግዲህ ጌጃ አሁን በአጠቃላይ 1966 ጥር 3 ቀን ነው የጀመረው የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ። ከዛ የመጀመሪያዎቹን ተመራቂዎች ያስመረቀው ደግሞ 1973 ዓ.ም ነው። አሁን ዛሬ ላይ ቆመን ከመጀመሪያው ጀምሮ ስንቆጥር 44ኛ ተመራቂዎች ይሆናሉ የአሁኖቹ ማለት ነው። ነገር ግን በዲግሪ ፕሮግራም የሚመረቁት ግን አሁን ለ14ኛ ጊዜ የሚመረቁ ሲሆኑ በማስተርስ ፕሮግራም ደግሞ ለመጀመሪያ ጊዜ እያስመረቅን እንገኛለን። እንግዲህ እኛ ያው ትኩረታችን ህይወት ላይ ነው፣ እንደገና ፕራክቲስ ላይ ነው፣ ተግባር ላይ ነው። ስለዚህ የምናሰለጥናቸው ተማሪዎች አብዛኛዎቹ አሁን በቤተ ክርስቲያን ያሉ ናቸው።
ምናልባት አሁን ጊዜው ስለማይፈቅድ እንጂ በጣም ትልልቅ ፖዚሽን ላይ ያሉ እዚህም ከምታያቸው ውስጥ ያሉ ብዙዎች በጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ ያልተማረ የለም እና አሁንም ቢሆን እያስተማርናቸው ያሉ ተማሪዎች በቀጥታ ሄደው በቤተ ክርስቲያናቸው አገልግሎት ላይ ነው የሚውሉት። ከዚህም የተነሳ የማስተርስ ፕሮግራሙን ስናዘጋጅ ቅዳሜና ሰኞ እንዲሰጥ አድርገን ነው ያደረግነው። ቅዳሜና ሰኞ ማለት ቅዳሜ በስራ ላይ ያሉ ሰዎች መጥተው እድሉ እንዳያመልጣቸው፣ ሰኞ ደግሞ የአገልጋዮች እረፍት ጊዜ ስለሆነ አገልጋዮች በእረፍት ጊዜያቸው መጥተው እንዲማሩ ለማድረግ አመቻችተናል። እሺ፣ አመሰግናለሁ። እኔ ስሜ ያሳየ ጎጃሜ ይባላል። የጌጃ ቃለ ሕይወት መጽሐፍ ቅዱስ ኮሌጅ የመጀመሪያ ዲግሪ ስነ መለኮት ተመራቂ ነኝ። ዛሬ እንግዲህ እግዚአብሔር ይመስገን ለ5 ዓመታት ያክል በማታ ክፍለ ጊዜ እዚህ ጌጃ ቃለ ሕይወት ኮሌጅ ላይ ሲከታተል ቆይቼ መመረቅ ችያለሁ። እግዚአብሔር ያው በከፍተኛ ውጤት በ3.92 መመረቅ ችያለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ሌሎች እንግዲህ ኃላፊነቶች እያሉም ጊዜያችንን መስዋዕት አድርገን እግዚአብሔር በረዳንና ራዕይ በሰጠን መጠን ይህን መማር ችለናልና እኔ እጅግ በጣም ደስ ብሎኛል ዛሬ ይህን እድል ስላገኘው። በመቀጠል ግን እኔ በዋናነት ሰዎች ስነ መለኮት ወይም ነገረ መለኮት ሲባል ለመማር ብዙ አይደፍርም፣ የነበረው መንፈሳዊነትን ያስጥላል የሚሉ ብዙ ነገሮች አሉ፣ በሩቅ የሚሰሙ ነገሮች እና እኔም ከመግባቴ በፊት እንደዚህ አይነት ወሬዎች ይወራሉና እኔም እውነት ለመናገር እየፈራው ምናምን ነበር የገባሁትና ግን እዚህ ጋር የሆነው ነገርና እዛ ጋር የሚወራው ነገር አንድ አይደለም እና በተለይ ጌጃ ቃለ ሕይወት 52 ዓመት ከማስቆጠሩ ጋር ተያይዞ አባቶቻችን በእርግጥ ምንም አይነት የስነ መለኮት ዲግሪ ሳይኖሩ ተግባራዊ የሆነ ነገርን በህብረተሰቡ ዘንድ በማስቀመጥ ወንጌል እንዲሰራጭና እንዲስፋፋ አድርጓሉና እኛም ደግሞ የመማር እድል ስናገኝ ያንን አባቶቻችን የሰሩትን ገድል በእውቀትም ቢሆን አሁን ደግሞ ትውልዱም እየተሸጋገረ ቴክኖሎጂም እያደገ ከመምጣቱ ጋር ተያይዘው በእውቀት ደግሞ መጽሐፍ ቅዱስ ወይ ክርስቲያኖች እንዲማሩ እና በዛ እውቀት መሰረት ደግሞ እምነታቸውን እንዲከላከሉ፣ ሌሎች ደግሞ እውቀት በሚመስል መልክ ደግሞ በዓለማዊነት እንዳይጠፉ ብዙ ትምህርት ይረዳል ብዬ አስባለሁ እና እኔም በዚህ ባለፍኳቸው 5 ዓመታት ውስጥ በጣም ነው የረዳኝ። ወይንሸት አፈወርቅ እባላለሁ። በዚህ በጌጃ መጽሐፍ ቅዱስ ኮሌጅ ይህን የማስተርስ ፕሮግራም የመጀመሪያ ተማሪ በመሆኔ እዚህ ተምሬ በመመረቄ በጣም ደስ ብሎኛል። ሌሎችም እየመጣችሁ እንድትማሩ አበረታታችኋለሁ። በጣም ጥሩ ትምህርት ነው እዚህ የሚሰጠው። አንድ ልዩነቱ በአማርኛ መሆኑ ነው። ሁላችሁም ቤተክርስቲያን ውስጥ ለማገልገል ራሳችሁን የበለጠ ለማነጽ ለማስታጠቅ ኑ አገልጋዮች ወደዚህ ጌጃ ባይብል ኮሌጅ መጥታችሁ ተማሩ። ጥሩ የማስተርስ ፕሮግራም ትምህርት ይሰጣል። ሪድል ሚኒስትሪ አገልግሎቱንና ራዕዩን በቀጣይ የሚያከናውናቸውን የሚስዮናውያንን የመሪነት ስራዎችን ለባለድርሻ አካላት ያስተዋወቀበት መርሃ ግብር ተካሄደ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። መርሃ ግብሩ በነሐሴ 16 ቀን 2016 ዓ.ም የተካሄደ ሲሆን የአብያተ ክርስቲያናት መሪዎች፣ አገልጋዮች፣ የተጋበዙ እንግዶችም ተሳትፎበታል። ዶክተር ታሪኩ ፉፋ ሚኒስትሪው በተለያዩ አህጉራት እያከናወነ ስላለው እንቅስቃሴ ገለጻ አድርገዋል። አገልግሎቱ በመሪነት ስልጠና ብቻ የተገደበ እንዳልሆነ ሚስዮናውያንን በመላክ አማኞች ደቀ መዝሙር በማድረግና ሁለንተናዊ የስነ ምግባር መሪነትን ያዳበሩ መሪዎችን በማስነሳት ላይ እንደሚያተኩርም ገልጸዋል። ሪድል ሚኒስትር ከኢትዮጵያ ከዚምባብዌ ጀምሮ እስከ ናይጄሪያ፣ ማላዊና ሌሎች የአፍሪካ ሀገራት ድረስ በሚካሄዱ የአህጉራዊ ስብሰባዎችና ስልጠናዎች እየተሳተፉ መሆኑንም ገልጸዋል። በተጨማሪም ሁለንተናዊ የስነ ምግባር አመራር በተሰኘ መጽሐፍ በማዘጋጀት በተለያዩ ቋንቋዎች በማሰራጨት በኢትዮጵያና በአፍሪካ የሚገኙ በሺዎች የሚቆጠሩ መሪዎችን ለማስታጠቅ እየሰራ እንደሚገኝም ዶክተር ታሪኩ ገልጸዋል። ሚኒስትሪው የተጀመረውም ዶክተር ታሪኩ ፉፋና ባለቤታቸው ወይዘሮ ብዙነሽ በንቲ ከ12 ዓመታት በፊት በ2007 ዓ.ም በዚምባብዌ በነበሩበት ወቅትም እግዚአብሔር ለአገልግሎቱ የሰጣቸውን ራዕይ መነሻ በማድረግ መሆኑንም ተገልጿል። ይህ ራዕይ ሕይወታቸውን ለወንጌል ለደቀ መዝሙርነትና ለመሪነት አገልግሎት እንዲያውሉ እንዳነሳሳቸውም ተናግረዋል። ሪድል ሚኒስትር አገልግሎት በ4 ዋና ዋና አምዶች ላይ ያደራጀ መሆኑንም ተገልጸው እነዚህም መነቃቃት ለእያንዳንዱ ልብ፣ ደቀ መዝሙርነት ለእያንዳንዱ አማኝ፣ ወንጌል ለእያንዳንዱ ሰውና አመራር ለእያንዳንዱ ሀገር የሚሉ ናቸው። የሚኒስትሪ
ዋና ዓላማ ወንጌል ያልደረሳቸውን ሰዎች ለመድረስ ደቀ መዝሙር ለማድረግና ሁለንተናዊ የስነ ምግባር መሪዎችን ለማሳደግ መሆኑንም ተጠቁሟል። ዶክተር ታሪኩ ፉፋ በዓለም ዙሪያ ወንጌል ያልሰሙ በቢሊዮኖች የሚቆጠሩ ሰዎች መኖራቸውንም ጠቅሰው ሪድል ሚኒስትር ወንጌል ያልደረሰባቸውን ሀገራትና ቦታዎች በመድረስ በ76 ሀገራት የወንጌል ስራ እየተከናወነ እንደሚገኝም ገልጸዋል። በተጨማሪም በኢኮኖሚ ችግር ላይ የወደቁ የሙሉ ጊዜ አገልጋዮችን የመደገፍ ስራ እንደሚከናወንም ተገልጿል። በኢትዮጵያ አብያተ ክርስቲያናት ህብረት ጋር በመተባበር በተለያዩ ገጠራማ አካባቢዎችና ዩኒቨርሲቲዎች የመሪዎች ስልጠና እየተሰጠ እንደሚገኝም ተገልጿል። በአፍሪካ ከግሬት ኮሚሽን ጋር በመተባበር በተካሄዱ የመሪዎች ስልጠናዎች በተለያዩ ሀገራት አዳዲስ አብያተ ክርስቲያናት እንዲተከሉ ማስቻሉንም የሚኒስትሩ ባለራዕይ ገልጸዋል። ሪድል ሚኒስትር በቀጣይ ዓመት በኢትዮጵያ 2000 መሪዎችን በቀሪው አፍሪካ አካባቢ 1000 መሪዎችን ለማሰልጠን ለወንጌል ስራ ለማሰማራት ማቀዱንም ገልጸዋል። በመርሃ ግብሩ ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአዲስ አበባ ክልል ዋና ጸሐፊ ፓስተር ሙላት ኤርሚያስ፣ የግሬት ኮሚሽን ተወካይ አቶ ታየ ዲበኩሉና መጋቢ ጻድቁ አብዶ የመክፈቻ ንግግርም አድርገዋል። ተሳታፊዎች ስለ ሪድል ሚኒስትር አጠቃላይ አገልግሎት ያላቸውን ምልከታ ሀሳብና አስተያየት አጋርተዋል። ሪድል ሚኒስትር ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል እውቅና አግኝቶ ከተለያዩ የቤተ ክርስቲያን መሪዎች ጋር በትብብር እየሰራ ያለ መንፈሳዊ ተቋም መሆኑንም በመርሃ ግብሩ ተገልጿል። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ቲክቶክ እና የቀድሞ ባለቤቱ ባይትዳንስ ከህፃናት የግል መረጃ አሰባሰብና ግላዊነት ጋር በተያያዘ ከአሜሪካ የፍትህ መመሪያ ጋር የ400 ሚሊዮን ዶላር ስምምነትን ፈጽመዋል። ባልደረባችን ባስሌል ዘሪሁን ተጨማሪ ዝርዝር መረጃ አለው። ስምምነቱ በ2024 የተመሰረተውን ክስ የሚያጠናቅ ሲሆን ቲክቶክ 300 ሚሊዮን ዶላር ወዲያውኑ የሚከፍል ሲሆን ቀሪው 100 ሚሊዮን ዶላር ደግሞ ከቀድሞ ሚውዚካሊ ጋር የተያያዘ የፍርድ ስምምነት ከተሻረ በኋላ የሚከፈል ይሆናል። የአሜሪካ የፍትህ መመሪያና የፌዴራል ንግድ ኮሚሽን በ2024 ያቀረቡት ክስ ቲክቶክ ከ13 ዓመት በታች የሆኑ ህጻናትን የግል መረጃ ያለ ወላጅ ፈቃድ መሰብሰቡንና መጠቀሙን እንደ ክስ የፌዴራል ንግድ ኮሚሽን ገልጿል። ከክሱ መካከል በተለይ ቲክቶክ ለ13 ዓመት በታች ላሉ ልጆች የተዘጋጀውን ኪድስ ሞድ በሚጠቀሙ ተጠቃሚዎች ላይ የኢሜል አድራሻና ሌሎች የግል መረጃዎችን እንደሰበሰበ የተገለጸው ክስ ዋና ነጥብ ነበር። ክሱ እንደሚያመለክተው ቲክቶክ የወጣት ተጠቃሚዎችን መረጃ በመሳሪያ መለያዎችና በሌሎች መረጃዎች በመጠቀም መገለጫ ለመገንባት እንደተጠቀመበት ተከሷል። በተጨማሪም ከልጆች ጋር የተያያዘ መረጃ ለሶስተኛ ወገኖች እንደተጋራና ይህም ከመድረኩ ርቀው የነበሩ ወጣት ተጠቃሚዎችን ወደ መድረኩ ለመመለስ በሚደረግ የድጋሚ ማስታወቂያ ስራ ላይ እንደተጠቀሙ ተከሷል። 2024 ክስ ቲክቶክ ከ13 ዓመታት በታች የሆኑ ልጆች አካውንት እንዳይከፍቱ የሚደረገውን የእድሜ ማጣሪያ ስርዓት በቂ እንዳልነበረ አመልክቷል። እንደ ክሱ ከሆነ የኩባንያው ሰራተኞች አካውንቶችን በመመርመር ልጆችን ለመለየት በአማካይ ከ5 እስከ 6 ሰከንድ ብቻ ያሳልፉ ነበር። እንዲሁም የልጆችን አካውንት ለመለየትና ለማስወገድ የነበረ የውስጥ ስርዓት በቂ አልነበረም የሚል ክስ ቀርቧል። የፌዴራል ባለስልጣናት እንደሚሉት ወላጆች የልጆቻቸው አካውንትና የግል መረጃ እንዲሰረዝ ቢጠይቁም ቲክቶክ እነዚህን ጥያቄዎች በተደጋጋሚ እንዳላከበረ ተከሷል። ይህም ኩባንያው ከ2019 ጀምሮ በህፃናት የመስመር ላይ ግላዊነት ላይ ከነበረበት የቁጥጥር ስምምነት ጋር ተያይዞ አዲስ ስጋት እንዲፈጠር አድርጓል። የአሁኑ ክስ ስር የሚገኘው ጉዳይ ከቲክቶክ በፊት ከነበረው ሚውዚካሊ ጋርም ይያያዛል። በ2019 የፌዴራል ንግድ ኮሚሽን ሚውዚካሊ የወላጆች ፈቃዶች ሳይኖር ከህፃናት የግል መረጃ መሰብሰቡን በመጥቀስ 5.7 ሚሊዮን ዶላር ቅጣት አስጥሎበት ነበር። በኋላም የፌዴራል ተቆጣጣሪዎች የ2019 ስምምነት መስፈርቶች እየተከበሩ መሆናቸውን መመርመራቸው የ2024 ክስ እንዲቀርብ መንገድ ከፍቷል። የቲክቶክ ህጻናት ግላዊነት ጉዳይ በአሜሪካ ብቻ የተገደበ አይደለም። በ2023 የአውሮፓ ህብረት የታዳጊ ተጠቃሚዎችን ግላዊነት በተመለከተ ቲክቶክን 345 ሚሊዮን ዶላር ቀጥቶ ነበር። ይህም በማህበራዊ ሚዲያ የህጻናት ግላዊነትና የደህንነት ላይ የሚነሳውን ዓለም አቀፍ ስጋት እየጨመረ መምጣቱን አሳይቷል። አሁን በተደረገው የ400 ሚሊዮን ዶላር ስምምነት ቲክቶክ 300 ሚሊዮን ዶላር ወዲያውኑ የሚከፍል ሲሆን ቀሪውን 100 ሚሊዮን ዶላር ደግሞ 100 ሚሊዮን ዶላር ደግሞ ከሚውዚካሊ ጋር የተያያዘውን የቀድሞ የፍርድ ስምምነት ከተሻረ በኋላ ይከፍላል። የአሜሪካ የፍትህ መምሪያ ቲክቶክ ከ2024 ክስ በኋላ የወጣት ተጠቃሚዎችን ጥበቃ፣ የእድሜ ማጣሪያና የወላጅ ቁጥጥር ለማጠናከር ከፍተኛ ለውጦችን እንዳደረገ ገልጿል። በዚህም ቲክቶክ ከህፃናት የግል መረጃ አሰባሰብና ጥበቃ ጋር በተያያዘ ከአሜሪካ መንግስት ጋር ከተደረገው የቅርብ ጊዜ ስምምነት መሰረት 400 ሚሊዮን ዶላር ለመክፈል ተስማምቷል። የአሜሪካ ፍትህ መምሪያ ግን በስምምነቱ የተፈቱ ጉዳዮች ክሶች ብቻ እንደሆኑና የቲክቶክ ተጠያቂነት በፍርድ እንዳልተረጋገጠ አስገንዝበዋል።
ናይጄሪያ ከ100 ሺህ በላይ አብያተ ክርስቲያናትን በመያዝ በዓለም 3ኛ ደረጃ መያዟ ተነገረ። ባልደረባችን ዮናስ ተስፋዬ ተጨማሪ ዝርዝር መረጃ አለው። በስታቲሴንስ በተዘጋጀ የደረጃ አሰጣጥ መረጃ መሰረት በናይጄሪያ ከ1000 በላይ የሚገመቱ አብያተ ክርስቲያናት ህንፃዎች በመያዝ በዓለም 3ኛ ደረጃን ይዛለች። አሜሪካ ከ350 ሺህ እስከ 380 ሺህ የሚገመቱ አብያተ ክርስቲያናትን በመያዝ በደረጃ ቀዳሚ ስትሆን ብራዚል ከ280 ሺህ እስከ 300 ሺህ የሚገመቱ አብያተ ክርስቲያናትን በመያዝ ሁለተኛ ደረጃን ይዛለች። ሩሲያ፣ ሜክሲኮ፣ ፊሊፒንስ እና ቻይና በዝርዝር ውስጥ ተካተዋል። ሆኖም በተጠቀሱት አሃዞች ይፋ የዓለም አቀፍ ቆጠራ ሳይሆን በስታቲሴንስ የተጋሩ ግምታዊ መረጃዎች መሆናቸው ተጠቁሟል። በዚህም ያልተመዘገቡ አብያተ ክርስቲያናትና በቤት የሚካሄዱ የአምልኮ ጉባኤዎች በቁጥሩ ውስጥ ላይካተቱ ይችላሉ ሲል በስታቲሴንስ ያወጣው መረጃ ያመላክታል። ውድ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።